ሌላኛው ጥያቄ ደግሞ ኤቭሪ ታይም አዳዲስ ባች ስንጀምር የሚነሳ ጥያቄ ነው። ይሄኛውም ምን ይላል? የእናንተን የኢቫንጋዲን ፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ መውሰድ አስቤ ነበረ፣ ግን እዱኛ ይኸውልህ ግራ የገባኝ ነገር ምን መሰለህ? እኔ ኮምፕሊት ቢግነር ነኝ። ከዜሮ ነው የምነሳው። አፕሊኬሽን ዴቨሎፕመንት ደግሞ ቀላል እንዳልሆነ እረዳለሁ። ሌላም ሰው ሳዋራ ቀላል አይደለም ብሎኛል። እኔ ጆይን ባደርግ አይከብደኝም ወይ? ወይም ደግሞ ከትምህርት እኔ ከራኩኝ ይኸው 7 ዓመት 9 ዓመት ሆኖኛል። እንደ አዲስ ወደ ትምህርት ተመልሼ ኮስተር ያለ ኮርስን ለሚቀጥለው 6 ወር መውሰድ ባስብ ክላሱ ትቶኛ ሄድም ወይ? ወደኋላ አልቀርም ወይ የምትልም ሌላ ጥያቄ። ወይም ደግሞ እኔ ላይፌ ሲጀምር ቢዚ ነው ሰው አሁን ክላሱን ጆይን ሳደርግ የበለጠ ቢዚ ስለሚያደርገኝ ከአቅሜ በላይ አይሆንም ወይ? ወይም ደግሞ ከዚሁ ጋር ሌላ ተያይዞ የሚነሳ ይሄ የእናንተ የፉል ስታክ አፕሊኬሽን ዴቨሎፕመንት 6 ወር የሚወስድ ክላስ ነው። አነስ ያለ በ2 ወር በ3 ወርም ሊጨርሰው የምችለው ክላስ የለም ወይ? እነዚህ እንግዲህ ክላሱን ለመጀመር የወሰነ ሰው የመጨረሻ ከመወሰኑ በፊት እንደ ማነቆ ሆነው የሚያስቀሩት ምክንያቶች ውስጥ ማጆሪቲውን አፍነው የያዘው እነዚህ ምክንያቶች ናቸው። ምን ማለት ነው መሰላችሁ? ቅድም የሰጠዋችሁን ኤግዛምፕል ስቲል እንደገና እንየው። እንደዚህ ይሄ አንድ በረሃ ውስጥ ቁጭ ብሎ ይህም በረሃማ አቋርጠን መውጣት አለብን የሚለውን ነገር እያሰበ አይ ይሄ ይሄ መንገዱ ረጅም ይመስላል፣ 6 ወር እንዴት ነው 6 ወር ሙሉ የምችለው ይመስልሃል? ስለዚህ ከማልችለው እዚሁ ቆሜ ብቀር ይሻላል ወይ? ወይም ደግሞ እኔ መኪና ላይ የመቀመጥ ልምዱ የለኝም እና አይከብደኝም ወይ? ወይም ደግሞ እንደ ማለት ነው ጥያቄው። አሁን ሁላችሁም በእርግጠኛነት ቅድም እንደተባባል ነው በእርግጠኛነት ይህን ነገርማ የሆነ ጊዜ ላይ ማድረግ አለብኝ የሚለውን ኮንስታንት እያሰባችሁት ከሆነ የስ 6 ወር ረጅም ጊዜ ነው። የስ ጀማሪ ከሆናችሁ አፕሊኬሽን ዴቨሎፕመንት ጋር በ6 ወር መድረስ በጣም ከባድ እልህ አስጨራሽ ጉዞ ነው። የስ ከትምህርት ከራቃችሁ ረጅም ጊዜ ለሆናችሁ ሰዎች አጌን ወደ መማር ሪትም ውስጥ ገብታችሁ ኮንስታንትሊ ፎከስድ ሆናችሁ የሚቀጥለውን 6 ወር መጓዝ ቀላል አይደለም። አይ አንደርስታንድ ዊ አንደርስታንድ እያልን ያለነው ነገር ወይም ከዚህ በፊት እያደረግን ያለነው ነገር እንደዚህ እኛ ባሳችንን ይዘን ለአስር ሺዎቻችሁ ቲክታካችሁ ላይ መተን ዩቲዩባችሁ ላይ መተን ፌስቡካችሁ ላይ መተን ኢንስታግራማችሁ ላይ መተን ይሄ ባስ 100 ሰው ይዞ ለመጓዝ እየተዘጋጀ ነው ተሳፈሩ ብለን ስንል አንድ ባች ስንፈጥር ዊ አንደርስታንድ ዚስ ባሱ ላይ ኮስተር ብሎ የሚገባ ከዜሮ የሚጀምር ሰው እንዳለ እናውቃለን። ባሱ ላይ ቢዚ የሆነ ስኬጁል ያለው ሰው እንደሚገባ እናውቃለን። ባሱ ላይ የ6 ወር ረጅም እንደሚሆንባቸው አንደርስታንድ እናደርጋለን። ጉዞ ግን 6 ወር ይወስዳል። በቃ በእኛ ኢፊሸንት በሆነ ኮርስ ራሱ በየቀኑ 3 ሰዓት 3 ሰዓት 3 ሰዓት እያጠናቸው ራሱ 6 ወር የሚወስድ ጉዞ ነው። በእኛ እኮ 2 ቀን ቢሆን እኮ የሚያልቀው ምን አገባን፣ 2 ቀን እንጨርሰዋለን። ግን ሪያሊቲው አፕሊኬሽን ዴቨሎፕመንት ጋር ለመድረስ 6 ወር የሚወስድ ጊዜ ነው። ሌላው ዲፊካልቲው እንዳለ ነው። ግን ኢቫንጋዲ ላይ አንድ ከዚህ በፊት የተማሩ ተማሪዎችንም ብታዩ አንዴ ባቹን ፎርም ስናደርግ የምናተኩረው ይሄ ከባድ የሆነ ቻሌንጅን አብረው እንደ ግሩፕ መቶዎቹም አብረን እንወጣዋለን ብለው ነው ሳይን የሚያደርጉት። አንዳቸውም የኮሚትመንት ኢሹ ያለበት አይሆንም። ከዚህ ውስጥ 99%ቱ ጥግ ላይ ቆሞ ያያቸዋል። 1%ቶቹ ደፈር ያሉት ልታገል ብለው ዘለው ይጀምራሉ። ልታገል ብለው ሲገቡ እኛ የመጀመሪያው የምናደርገው ነገር ማስተማር አይደለም፣ ኦርጋናይዝ ማድረግ ነው ግሩፑን። ግሩፑ 4 ቦታ ይከፈልና 2 አስተማሪ ተመድቦለት አንድ ጀነራል ደግሞ ኢንስትራክተር ተመድቦለት 9 አስተማሪዎች ናቸው ግሩፑን ይዘው ይሄን ባስ ይዘው የሚቀጥለውን 6 ወር እዚህ በረሃ ውስጥ ድራይቭ ስታደርጉ ቻሌንጅ ውስጥ ስታቋርጡ አንዳችሁን እየደገፋችሁ እየተደጋገፋችሁ እንድትሄዱ ግሩፑን ፎርም የሚደረገው። ቻሌንጁን ከተገለጸ ግልጽ ከሆነለት ለሁሉም ሰው ሌላኛው ትልቁ መርሃችን የኢቫንጋዲ
ይሄ ብቻችሁን ስትሄዱ አድካሚ ነው። ባሱ ጉዞ ከጀመረ ከአንድ ቀን በኋላ ከአንድ ሳምንት በኋላ ይሄ ነገር በቃኝ ልውረድ የሚል ሰው ያጋጥማል። በግሩፕ ግን ኦርጋናይዝ ስትደረጉ አንደኛው አንደኛውን ሞቲቬት እያደረገ አንደኛው አንደኛውን እያገዘ አንደኛው አንደኛውን ይሄንንማ መጀመሪያ ኮሚቴ ያደረግከውንማ ቃልህን አትሰብርም፣ እኔ ያግዝሃለሁ፣ እኔ ያግዝሻለሁ እየተባባለ የእውነት እንቅልፋቸውን ሉዝ እያደረጉ የእውነት ከስራቸው እርሊ ወጥተው ተሯሩጠው ቤታቸው እየገቡ ኤክሰርሳይዛቸውን እየሰሩ ለሚቀጥለው 6 ወር ሌላ አይነት ሰው ሆነው ሌላ አይነት ፎከስ ያለው ሌላ አይነት ኮሚትመንት ሌላ አይነት ማያውቀውን ማንነቱን የሚያውቅ ሰው ሆኖ ነው የሚወጡት ክላሱ ሲያልቅ። እኔ የተሰጠኝ ከሚሰጡኝ አስተያየቶች ውስጥ ተደጋጋሚ የሚመጣው ምንድን ነው መሰላችሁ? ይሄ ፓወር እንደነበረኝ አላቅም ነበረ፣ ለካ እንደዚህ ማድረግ እችላለሁ የሚለውን አብረው ከተጓዙ በኋላ ነው የሚያውቁት። 6 ወሩን ካለፈ በኋላ መጓዛችሁ እኮ አይቀርም። ዘንድሮ ላይሆን ይችላል 2026 ላይ 2027 ላይ 2028 ላይ 2030 ላይ 2031 ላይ መጓዛችሁ አይቀርም። ይሄንን ኤራ ለቃችሁ ወደ አዲሱ ኤራ መጓዛችሁ አይቀርም። እናንተ ባትጓዙ ልጆቻችሁ መጓዝ ስላለባቸው እነሱን ጋይድ ማድረጋችሁ አይቀርም። ግዳጅ ነው። ነገርየው እያየ ነው። አሁን ይሄ 100% እርግጠኛ እየሆነ ያለ ነገር ነው። የዛሬ 5 ዓመት ሲሰማ የነበረ ዛሬ ክላሱን የሚጀምር ሰው የሚለው ነገር ወይኔ የዛሬ 5 ዓመት እኮ ተጉዦ ቢሆን ላይቀርልኝ ነገር ነው። አሁንም እናንተ ይሄ ውሳኔውን ሳይወስን ጉዞውን ሳይጨምር ጥግ ላይ የቆመው ሰው አትሁኑ። ጃምፕ ኦን ባስ የሚቀጥለውን 6 ወር ተጋፈጡት። ኦን ደ አዘር ሳይድ ስትሆኑ ሌላ ፓወር ነው እጃችሁ ላይ የሚቀመጠው። አሁን የኤአይ ፓወርን ተጠቅማችሁ ቱሎችን መስራት የምትችሉ ስትሆኑ ፕሮዳክቲቪቲያችሁ ሲጨምር፣ ማርኬቱ ላይ ያላችሁ ቫሊዩ ሲጨምር፣ ኦፖርቹኒቲዎች አብረው ይከፈታሉ። ዛሬ ባታደርጉት ኔክስት ይር አይቀርላችሁም። ኔክስት ይር ባታደርጉት ዘይር አፍተር አይቀርላችሁም። እና ይሄ ክላስ ማለት ቤዚካሊ አንድ ባች 100 ሰው ኮሚትድ የሆኑ ሰዎችን በግሩፕ አያይዘን ኮሚትድ ሆነው ለሚቀጥለው 6 ወር ኮስተር ያለ ትግል ውስጥ እንዲያልፉ እናድርጋቸው ነው። ከዚህ በፊት ኮምፒውተር ሳይኖረው በሞራል ተነስቶ እኔ ኮሚትድ ነኝ ብቻ የምትለዋን ስቴትመንት ብቻ ብሎ በቀን 3 ሰዓትማ አላጣም ከልጆቼም ቀንሼ ከእንቅልፌም ቀንሼ ከስራዬም ቀንሼ ከምንም ቀንሼ ቢሆን የሚቀጥለው 6 ወርማ እችን በቃ ከዚች ወጥቼ ትራንዚሽን ማድረግ አለብኝ ብሎ የወሰኑ ሰዎች ከዚህ በፊት 6 ወሩ ሲያልቅ አፕሊኬሽናቸውን ሰርተው ፕሮጀክታቸውን ሰርተው ዲፌንሳቸውን አቅርበው ሰርተፍኬታቸውን ይዘው ነው የሚወጡት። የትኛውም ዕድሜ ላይ ያሉ ልጆች የ10 ዓመቶች፣ የ30 ዓመቶች፣ የ50 ዓመቶች፣ የ60 ዓመቶች ሞስት ፕሮባብሊ ይሄንኑ ያልኩትን ስቴትመንት ከዚህ በፊት ሰምታችሁታል። ሰው አሁንም ችለው ይሆን እንዴ ብላችሁ አንገታችሁን ከደፋችሁ በቃ ያቺ ፍርሃት ነች ብዙውን ሰው መጓዝ እንዳይጀምር አፍና ያዘችውና እስቲ ሞክሩትና ካልቻላችሁት በቃ ምንም እኮ ነገር የለውም እኮ ታቆሙታላችሁ። ግን ግሩፕ ፎርም ሲደረግ ማንም እንዳያቆም በመተጋገዝ መርህ ላይ ስለሆነ የሚፈጠረው ቻሌንጂንግ ቢሆንም እንቅልፋችሁንም ብታጡም 6 ወሩ ሲያልቅ ግን ታልፉታላችሁ። አካውንታንት ብትሆኑ፣ ሎየር ብትሆኑ፣ ዶክተር ብትሆኑ፣ አስተማሪ ብትሆኑ፣ ሲቪል ኢንጂነር ብትሆኑ አይቀርላችሁም ይሄን ነገር መማርና እያልኳችሁ ያለሁት ጀስት ጉዞውን ጀምሩ። ምናልባት አይ እኔ እኮ አይ ካንት አፎርድ ዘ ፕራይስ እናንተ እያላችሁ ያላችሁትን ብትሉኝ እንኳን ኦኬ ሊያጋጥም ይችላል። በእግራችሁ መጓዙን ጀምሩ። በግሩፕ የግድኛ ክላስ ውስጥ መሆን የለበትም። አሁን እኮ ኮርሴራ አለ፣ ነፃ ኮርስ አለ። ዩዴሚ አለ፣ ነፃ ኮርስ አለ። ኢንተርኔት ላይ ቻትጂፒቲ አለ፣ ነፃ ኢንፎርሜሽን አለ። ጉግል አለ። አሁን መማሪያ ማቴሪያሉ ሳይሆን የቀረው ይሄ ወስኖ መጓዝ መጀመሩ ነው። ሁሉንም ሰው አፍኖ ያዘውና ራሳችሁን ፈትሹና እኔን የያዘኝ ምንድን ነው የምትለዋን የያዘቻችሁ መጓዝ ከሆነ ሌላውን ጥያቄ ጠቅላላ ከቨር ነው። ከየት ልጀምር? ከ6 ወር ያነሰ ክላስ የላችሁም ወይ? እኔ እኮ ጀማሪ ነኝ፣ እኔ እኮ ከትምህርት ቀራ። ሌላው ኤክስኪውዝ ነው፣ ፍርሃት ነው፣ መገደቢያ ነው። እስቲ ጀምሩትና ያቅታችሁ። ፔይመንቱን ከፍላችሁ ስትማሩ በ3 ጊዜ ክፍያ የምትከፍሉ ከሆነ የመጀመሪያውን ፔይመንት ከፍላችሁ ሁለተኛውና ሶስተኛውን
አልቻልኩትም እኔ አቃተኝ ካላችሁ ግዳጅ የለባችሁም፣ አትከፍልም ሁለተኛውና ሶስተኛውን። እንደውም ሌላ እድልም አላችሁ። የመጀመሪያውን ፌዝ ተምራችሁ ክላሱ አዲስ ስለሆናችሁ ብቻ ትቷችሁ ከሄደ ለምስ ከተወሰነ ተጉዛችሁ የሆነ ሰዓት ላይ እዚች ጋር ስታክ አድርጋችኋል እንበል። ስታቆሙ ሌላ ከሁለት ወር በኋላ የሚጀምረው አዲስ ባች ሲጀምር አዲስ ባሳችን ሲመጣ እዛኛው ባስ ላይ ደግሞ ተጭናችሁን ጉዟችሁ መቀጠል ትችላላችሁ፣ ተጨማሪ የምትከፍሉት ክፍያ ሳይኖር። ጀስት ኮሚትመንታችሁን እኔማ አንዴ ወስኛለሁ ወደኋላ እንዳልል ብላችሁ በአንዴ ኮሚት ለምታደርጉ ሰዎች እንደ ማበረታቻ ነው። መጀመሪያ ላይ በአንዴ ለምትከፍሉ ሰዎች $200 ዲስካውንት አላችሁ ያለውና እናንተ ወስኑና ኮሚት አድርጉ። እኔ እዚህ ዛሬ የምላችሁ ቪዲዮ ላይ አንድ ሜሴጅ ብትወስዱ የጎደለው የኢንፎርሜሽን ማጣት፣ የማቴሪያል ማጣት፣ የምትማሩበት ነገር ማጣት ወይም የጊዜ ማጣት ወይም ደግሞ የትምህርት ልምድ አለመኖር ወይም ደግሞ ባክግራውንድ አለመኖር ሁሉም ሳይሆን የእውነት ኮሚት አድርጋችሁ ከልባችሁ የፈለገውን ምን እንቅልፌን አላጣም የሚቀጥለውን 6 ወርማ እገባበታለሁ የምትለዋ ውሳኔ ስለሆነች የጎደለችው እንዴት አድርጌ ልወስን የምትለዋ ላይ ፎከስ አድርጉ። ማወቁን እኮ እኔም እናንተም እንስማማበታለን። ዩ ነው አይ ነው ኤቭሪ ዋን ኦፍ ዩ ነው ይሄ ነገር የእውነት ለእናንተም ለልጆቻችሁም ለቤተሰቦቻችሁም አንደኛ አስፈላጊ፣ ሁለተኛ ግዳጅ የሆነ ስቴፕ እንደሆነ እና ጀስት ዶንት ቴክ ዩር ታይም ጀስት ተጓዙ። ዘንድሮ፣ አሁን፣ ዛሬ፣ ናት ነገ፣ ናት ከነገ ወዲያ፣ ናት ኔክስት ዊክ፣ ናት ሪሰርች ማድረግ፣ ናት መደወል፣ መጀመር